ለእግዚአብሔር የክርስቶስ ማዛንንና ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ዝምታ 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 ዝምታው ለምነው እጆቼን ዘርግቼ እንባዬን ሳፈሰው እጆቼን ዘርግቼ እንባዬን ሳፈሰው በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችንም ጋር ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር እስከ መድረስ በወደደና ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አምድ መሰረት በትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ አምድ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ ሳምንታዊ መንፈሳዊ የግጥም መርሃ ግብራችን ነው። የግጥሙ ርዕስ አንድ ቃል ተናገር ዝም አትበል እንጂ ልቡ ያመፀ ሰው አይሆንም ወዳጅ። ግጥሙን አዘጋጅተን ወደ እናንተ የምናቀርብላችሁ በኪነ ጥበብ ክፍል ያለን በጋራ በመሆን ነው። ውድ አድማጮቻችን እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም በትህትና እንጠይቃለን። የዚህ ዓለም ጩኸት ወደ ሰማይ ደርሷል። እግዚአብሔር ዝም አይልም፣ በሁሉም ይፈርዳል። አለፉት በሰላም ወጥመድ ተሰበረ። የወንቅ እሸት ገብርኤል መጣ እየበረረ የወንቅ እሸት ገብርኤል መጣ እየበረረ አንድ ቃል ተናገር ዝም አትበል እንጂ ልቡ ያመፀ ሰው አይሆንም ወዳጅ። አንድ ቃል ተናገር ዝም አትበል እንጂ ልቡ ያመፀ ሰው አይሆንም ወዳጅ። በሰንሰለታማ በድንቅ ተራራ ተከበህ ያለኸው አንተ ቅዱስ ስፍራ፣ እስኪ ልጠይቅህ አንተ መልስልኝ ዝምታህ ምንድነው እጅጉን አስፈራኝ። አንድ ቃል ተናገር ዝም አትበል እንጂ ልቡ ያመፀ ሰው አይሆንም ወዳጅ። በሰንሰለታማ በድንቅ ተራራ ተከበህ ያለኸው አንተ ቅዱስ ስፍራ፣ እስኪ ልጠይቅህ አንተ መልስልኝ ዝምታህ ምንድነው እጅጉን አስፈራኝ። አንድ ቃል ተናገር ዝም አትበል እንጂ ልቡ ያመፀ ሰው አይሆንም ወዳጅ። በአፉ መልካም መልካም እየተናገረ ሕጉን እየሳተ ስንቱ ወና ቀረ። ይህንን እያየህ በል ተናገር እንጂ ዝምታህ አይብዛ ነህና ፈራጅ። ይህንን እያየህ በል ተናገር እንጂ ዝምታህ አይብዛ ነህና ፈራጅ። አንተ ወንቅ እሸቱ ቅዱስ ገብርኤል ሆይ፣ አንተ ወንቅ እሸቱ ቅዱስ ገብርኤል ሆይ፣ ግፉን በቃ በለው በአገልጋይህ ላይ ከሀገር እስከ ውጭ ታሪክ እየሰራ ምነው በወዳጅህ በዛበት መከራ። ሰነፍ ተቀምጦ ሐሰትን ሲያወራ ዝም አትበል እንጂ አንተ ቅዱስ ስፍራ። ከሀገር እስከ ውጭ ታሪክ እየሰራ ምነው በወዳጅህ በዛበት መከራ። ሰነፍ ተቀምጦ ሐሰትን ሲያወራ ዝም አትበል እንጂ አንተ ቅዱስ ስፍራ። እግዚአብሔር የለም እንዳዩ ዘባቾች መከራው ይብቃቸው የአምላክ አገልጋዮች። የደስታ አብሳሪው የወንቅ እሸት ገብርኤል ሶስቱ ሕፃናትን ከሳት አውጥተሃል። በእስር ቤት ገብተህ እስረኛ አውጥተሃል። ተራዳዩ መልአክ ጥበብ ተሰጥቶሃል። በጽኑ እምነት አምኖ ስምክን ለሚጠራ ፈጥነህ የምትደርስ ለሁሉም ምትራራ ቅዱስ ገብርኤል ሆይ አባቴን አደራ። በጽኑ እምነት አምኖ ስምክን ለሚጠራ ፈጥነህ የምትደርስ ለሁሉም ምትራራ ቅዱስ ገብርኤል ሆይ አባቴን አደራ።
ከበውታልና ዝንጀሮና ተኩላም ከበውትና ዝንጀሮና ተኩላ አንተው ጠብቅልን ሰርቶ ከማይበላ ልቡ ሚወላውል አለ ብዙ አስመሳይ አደራ አባታችን ቅዱስ ገብርኤል ሆይ ሰው መስሎ የሚቀርቡ ግን ሰዎች አይደሉ ከአስመሳይ ሰዎች ባፍ ከሚደልሉ አንተ ጠብቅልን ከእንዲህ አይነት ሁሉ ቅዱስ ገብርኤል ሆይ ወዳጅ ነህ ለሁሉ አንተ ጠብቅልን ከእንዲህ አይነት ሁሉ ቅዱስ ገብርኤል ሆይ ወዳጅ ነህ ለሁሉ ወዳጄ ወዳጄ ያ የሰላም የሰው ምን ነው ያበላጄን በጥርሱ ነከሰው ወዳጄ ወዳጄ ያ የሰላም የሰው ምን ነው ያበላጄን በጥርሱ ነከሰው አብሮኝ እየዋለ በሄድኩበት ሂዶ ሲሄድ እየሄደ ቆላ ደጋ ወርዶ ድንቅ ድንቅ የሆነ ታምራትን አይቶ ምን ነው እኔን ሊያሲዝ መጣችባ ብርቶ አብሮኝ እየዋለ በሄድኩበት ሂዶ ሲሄድ እየሄደ ቆላ ደጋ ወርዶ ድንቅ ድንቅ የሆነ ታምራትን አይቶ ምን ነው እኔን ሊያሲዝ መጣችባ ብርቶ እንዳለው ጌታችን በቅዱስ ወንጌሉ ያ የሰላም የሰው እንጀራዬን በልቶ አሳልፎ ሰጠኝ ሰይጣን ልቡ ገብቶ ያ የሰላም የሰው እንጀራዬን በልቶ አሳልፎ ሰጠኝ ሰይጣን ልቡ ገብቶ መልካም ባደረጉ ክፉ ነው መልሳቸው መልካም ባደረጉ ክፉ ነው መልሳቸው የመናኙንስ ግፍ ብራና ማይችለው ባበሉ ባጠጡ ባለበሱ አስበው ፊታቸውን አዞሩ አይሰው ከዳተኛው ሌት ቀን እያነቡ ይመለሳሉ ብለው ወጥመድ ዘረጉበት ክፉ ነው መልሳቸው እንደነሱ ሴራ አምላክ ባይጠብቀው መናኙን አባቴን ሰጡት አሳልፈው ተው ፍረድ አምላክ ወይ ልጅ ሲንገላታ አያሳዝንም ወይ ተው ፍረድ አምላክ ወይ ልጅ ሲንገላታ አያሳዝንም ወይ ፍርድህን ይወቁ ስጣቸው እንደጃቸው ፍርድህን ይወቁ ስጣቸው እንደጃቸው ዝምታን ሲያዩ የማትፈርድ መሰላቸው አምላክ ሆይ ከእንግዲህ ፍርድህ አሳያቸው ቤትህ ውስጥ ሆነው ቁማርተኛ መንጋውን የረሱ የሆኑ ጥቅመኛም አንተ የግፍ ቦታ ዝም አትበል ተናገር አልዳነብህም ወይ ሁሉም የአዳም ዘር አንተ የግፍ ቦታ ዝም አትበል ተናገር አልዳነብህም ወይ ሁሉም የአዳም ዘር ሞት እያነሳህ እያየን ድንቅ ታምር በዳኑበት ገዳም ምን ነው መፈናጠር በነፍስም በስጋ ታድሶ ህይወታቸው አንዳንድ እንክርዳዶች መለሱ ፊታቸው ወርቅ ላበደረ ጠጠር ሆነ መልሳቸው ግፍና መከራ መቼ ነው የሚቆመው ወንቅሸት ገብርኤል ተራራ ውስጥ ያለው ግፍና መከራ መቼ ነው የሚቆመው ወንቅሸት ገብርኤል ተራራ ውስጥ ያለው ዝምታህ ያስፈራል መልስ አለመስጠት የተነሳ ህለት ይከብዳል ያፍርድህ ዝምታህ ያስፈራል መልስ አለመስጠት የተነሳ ህለት ይከብዳል ያፍርድህ ያ 30 ዲናር ላይጠቅመው ይሁዳ ያ 30 ዲናር ላይጠቅመው ይሁዳ በምድራዊ ጥቅም ጌታውን የከዳ ይሁዳ ያልታደለው ራሱ ተጎዳ አለን ያሉት የአይሁድ ካህናት አንጀቱ ሲዘረገፍ መች ዙረው አዩት ዛሬም ግፋ ባይወይ ቅሬታ አይሁዶች ምላሰ ለስላሳ በልበ ሸንጋዮች አንተ ጠብቅልን ከእንዲህ አይነት ሰዎች አባቴን አደራ ያንን ስደተኛ ለረፍት ላፍታ ማይል ደክሞት የማይተኛ በሰው ሀገር ሂዶ ግፍ የሚወርድበት ታሪክ ባስቀመጠ በሰራ ቀን ከሌት የእፍኝት ልጆች እንዲህ መወራጨት ለጥፋት ነው እንጂ አይደለም ለጽድቀት አባቴን አደራ የወንቅሸት ገብርኤል ብቻውን ነውና ግፍን የሚቀበል አባቴን አደራ የወንቅሸት ገብርኤል ብቻውን ነውና ግፍን የሚቀበል አባቴን አደራ አንተ ቅዱስ ገብርኤል አብልቶ አጠጥቶ እጁ ይነከሳል ባበላ ባጠጣ መልሱ ክፋት ሆኗል ጊዜው ነው እንዳንል ጊዜው ምን አድርጓል የሰው ልጅ ክፋቱ ከቀን ቀን ጨምሯል ዲያዝ መሳይ ሰዎች በምድር ሞልተዋል ጊዜያዊውን እንጂ ጽናትን ትተዋል የይሁዳ መርገም በልባቸው ገብቷል በብልጭልጭ ዓለም ተማርከው ሂደዋል በታደሉት እድል መጠቀም ጠልተዋል ክብራቸውን ትተው ተዋርደው አይተናል የይሁዳ መርገም በልባቸው ገብቷል በብልጭልጭ ዓለም ተማርከው ሂደዋል በታደሉት እድል መጠቀም ትተዋል ክብራቸውን ትተው ተዋርደው አይተናል
ታምራትን ያዩ ቁመው በዓይናቸው ታምራትን ያዩ ቁመው በዓይናቸው ምን ነው ያለም ነገር ከአምላክ አራቃቸው ምሎ ተገዝቶ ቃሉን ከሚበላ ፈርቶ ከሚመለስ ከገላት ተራራ እግሩ ወደ ኋላ በ11 ሰዓት ቃሉን ከሚበላ ከእንደዚህ አይነቱ ጠብቀን አደራ የወንቅ እሸት ገብርኤል አንተ ቅዱስ ስፍራም ከእንደዚህ አይነቱ ጠብቀን አደራ የወንቅ እሸት ገብርኤል አንተ ቅዱስ ስፍራም አባትን ማሳዘን ያውን ባህታዊ የአምላክን ወታደር መከራ ማብዛት ነው በሰማይ በምድር አባትን ማሳዘን ያውን ባህታዊ የአምላክን ወታደር መከራ ማብዛት ነው በሰማይ በምድር አባቴ ሆይ ባርከኝ ማለቱ ሲገባን ምን ነው መደፋፈር እጅጉን አበዛን ልባችን ተደፍኖ ማስተዋል ራቀን ጥበብ ከኛ ርቃ መቅበዝበዝ ሆነብን በኃጢአት ተይዞ አይነ ልቦናችን ይቅር ባዩ ጌታ እባክህ ይቅር በለን በቁጣ መቅሰፍህ ቀስፈህ እንዳጥለን በበዛው ምሕረትህ አይተህ ይቅር በለን ልክ እንደ ያዕቆብ እንደ አባታችን አባቴ ሆይ ባርከኝ የሚል ልብ ስጠን ልክ እንደ ያዕቆብ እንደ አባታችን አባቴ ሆይ ባርከኝ የሚል ልብ ስጠን አባት የባረከው ሙሉ ነው ህይወቱ አባት የባረከው ሙሉ ነው ህይወቱ መከራ አይነካውም ይጸናል በእምነቱ ወዳጅ መስሎ ይቆማል በዙሪያው በዋለበት ውሎ በዛው ነው ማደሪያው የጊዜውን ሂደት ዘወትር ይቆጥራል ቀን ዘንበል ያለለት ባንዴ ይለወጣል በ8ኛው ሺህ ወዳጅ ወዴት አለ አምኖ የማይከዳ ባለም ያልታለለም ወዳጅ መስሎ ይቆማል በዙሪያው በዋለበት ውሎ በዛው ነው ማደሪያው የጊዜውን ሂደት ዘወትር ይቆጥራል ቀን ዘንበል ያለለት ባንዴ ይለወጣል በ8ኛው ሺህ ወዳጅ ወዴት አለ አምኖ የማይከዳ ባለም ያልታለለ መስሎት ተረት የአባቶች ቁም ነገር ስንቱ መና ሆነ በዚች ከንቱ ምድር መስሎት ተረት የአባቶች ቁም ነገር ስንቱ መና ሆነ በዚች ከንቱ ምድር መማር ከንቱ ሆነ ጠፋበት ቁም ነገር ማውራት ብቻ ሆነ ርቆ ከእግዚአብሔር የማይሰማ ይመስል የማይመራመር መጽሐፍትን ገልጸው ለመከራከር ይነጋገራሉ በሽክሽክታ ቃል ማስተርና ዲግሪ ያሉት ተምረናል ማውራት ብቻ ሆነ ርቆ ከእግዚአብሔር የማይሰማ ይመስል የማይመረመር መጽሐፍትን ገልጸው ለመከራከር ይነጋገራሉ በሽክሽክታ ቃል ማስተርና ዲግሪ ያሉት ተምረናል ቢታደሉትማ መጽናት በዓላማ ቢታደሉትማ መጽናት በዓላማ በሰማይ በምድር ያስለብሳል ግርማ ቃሉን ያጠፈ ሰው ፍጻሜ የለውም ነብዩም ቢክደው ግያዝ ያልታደለው ተሰሎንቄን አይቶ ዴማስ ከዳተኛው ሐዋርያው ጳውሎስን ትቶ ቢክደው መጨረሻቸው ግን እጅጉን ክፉ ነው የእሳት ራት ሆነ አወዳደቃቸው ዛሬም በመናኙ ግፍ ቢደርስባቸው ያመኑት ያወቁት ያ ሰው ቢክዳቸው አደራ ቃል ኪዳን ዘንግቶ ቢተወው ባበላ ባጠጣው እግሩን ቢያነሳው እግዚአብሔር አምላክ ፍርዱ የታወቀ ነው ባበላው ባጠጣው እግሩን ቢያነሳው እግዚአብሔር አምላክ ፍርዱ የታወቀ ነው ዝምተኛው ገዳም ደነቀኝ ትዕግስትህ ዝምተኛው ገዳም ደነቀኝ ትዕግስትህ ትልቁም ትንሹም አፉ ሲከፍትብህ መፍረር ስትችል ዝም ብለህ ታለህ ታማኙን አገልጋይህን ሲያሰቃዩት የሞት ቀጠሮውን ሁሌም ሲቀጥሩበት ሲዘባበቱበት በኃጢአት አንደበት እውነቱን በሐሰት ለውጠው ሲከሱት የሌለ የማይኖር ሲያወሩበት ውሸት ከቅፋቸው ውስጥ ተቀምጠው ያሉት እየበሉ የጠጡ የላባቸውን ውጤት ፈንቅለው ለመጣል ግፍ ጠነሰሱበት ተው ፍረድ ዝም አትበል ቅጣትህን ይዩት ይበቃል መገፋቱ የመናኙን ጸጋ ከእንግዲህ ይወቁት ተው ፍረድ ዝም አትበል ቅጣትህን ይወቁት ይበቃል መገፋቱ የመናኙን ጸጋ ከእንግዲህ ይወቁት ዝም አትበል እንጂ በኃጢአት ሲወድቁ ዝም አትበል እንጂ በኃጢአት ሲወድቁ በስመ ክርስቲያን ሕግን የማያውቁ ጥቅምን ፍለጋ ከሆነ ዓላማቸው ዝም አትበል እንጂ በክፉ ስራቸው ጥቅምን ፍለጋ ከሆነ ዓላማቸው ዝም አትበል እንጂ በክፉ ስራቸው ዓለማዊ እና መንፈሳዊ ሕይወት ተደባልቆባቸው ውሃ ቅዳ መልስ ሆኗል ዓላማቸው ዝም አትበል እንጂ እያየ ሁሉንም አንዴ ከተጻፈ የማይድን አይድንም ዝም አትበል እንጂ
ያየ ሁሉንም አንዴ ከተጻፈ የማይድን አይድንም። ቃል ገብተው ነበረ ምለው ተገዝተው ጉዟቸው ሆነው እስከ መጨረሻው ብለውን ነበረ በአንደበታቸው። ታዲያ ለምንድነው ታጠፈ ቃላቸው በእውነት ላይ አምፀው ኪዳን ማፍረሳቸው? ታዲያ ለምንድነው ታጠፈ ቃላቸው በእውነት ላይ አምፀው ኪዳን ማፍረሳቸው? ማንም ሂዱ ብሎ ሳያስገድዳቸው በፍላጎት መተው ሕግን ማፍረሳቸው፣ በቤቱ ውስጥ ሆነው መተላለፋቸው እንዴት አይነት ነገር ገባ ከልባቸው? ጥፋት ብቻ ያስመለከታቸው። ማንም ሂዱ ብሎ ሳያስገድዳቸው በፍላጎት መተው ሕግን ማፍረሳቸው፣ በቤቱ ውስጥ ሆኖ መተላለፋቸው እንዴት አይነት ነገር ገባ ከልባቸው? ጥፋት ብቻ ያስመለከታቸው። ከእንዲህ አይነት ጥፋት ጠብቀን አቤቱ፣ ከእንዲህ አይነት ጥፋት ጠብቀን አቤቱ፣ ፍጻሜያችን ይመር እንዳንቀር በከንቱ። አብሳሪ መልአክ ሆይ አንተ የወንቅ እሸቱ፣ በስምህ ያመነ ሙሉ ነው ሕይወቱ። እኛም እናምናለን አንጠራጠርም፣ አማልደን ከጌታ ከመድኃኔ ዓለም። ወደፊት ነው እንጂ ወደ ኋላ አንልም። ወደ እግዚአብሔር መንገድ ተግቶ የሚመራን ኑ ልጆቼ ስሙኝ ብሎ የሚጠራን አንተ ጠብቅልን ብቸኛ አባታችን ቅዱስ ገብርኤል ሆይ ፈጥኖ ደራሻችን። የመልካም ስራዎች ናቸው ምሳሌያችን፣ የበረሃው መናኝ ናቸውና ዓይናችን። ፍጹም ጠብቅልን አደራ አባታችን። ቅዱስ ገብርኤል ሆይ ፈጥኖ ደራሻችን፣ የመልካም ስራዎች ናቸው ምሳሌያችን፣ የበረሃው መናኝ ናቸውና ዓይናችን። ፍጹም ጠብቅልን አደራ አባታችን። ከዲያብሎስ ልጆች ክፋት ከሰነቁ፣ ከአምላክ ጋር ተጣልተው ከእውነት ከራቁ፣ እውነት ከማይወዱ ከሆኑ ታካች አንተ ጠብቅልን ከክፉ ሰዎች። ነጋ ጠባ ክፋት ነውና ስራቸው፣ ምላሰ ለስላሳ ፍጹም ሰነፍ ናቸው። ከዲያብሎስ ልጆች ክፋት ከሰነቁ፣ ከአምላክ ጋር ተጣልተው ከእውነት ከራቁ፣ እውነት ከማይወዱ ከሆኑት ታካች አንተ ጠብቅልን ከክፉ ሰዎች። ነጋ ጠባ ክፋት ነውና ስራቸው፣ ምላሰ ለስላሳ ፍጹም ሰነፍ ናቸው። በሰማይ መላእክት ታጅቦ የሚያበራ ድንቅ ታምራቱን በሰው ላይ እየሰራ የጻድቃን ከተማ የስውራን ስፍራ እረ እንዴት ይገፋል ወንቅ እሸት ተራራ። በሰማይ መላእክት ታጅቦ የሚያበራ ድንቅ ታምራቱን በሰው ላይ እየሰራ የጻድቃን ከተማ የቅዱሳን ስፍራ እረ እንዴት ይገፋል ወንቅ እሸት ተራራ። መሸለም ሲገባው ታምሩ መነገር ታውጆ በአዋጅ ከዳር እስከ ዳር፣ ነገር ግን ውለታው ተረስቶ ወርቁ ተሸፍኖ ሲገፋ ይኖራል መከረኛ ሆኖ። ነገር ግን ውለታው ተረስቶ ወርቁ ተሸፍኖ ሲገፋ ይኖራል መከረኛ ሆኖ። ይህ ነው ወይ መልሱ ላንተ ውለታህ? ይህ ነው ወይ መልሱ ላንተ ውለታህ? የአዳምን ልጅ ቆጠሮ ከስር በመፍታት የዓለም ሆስፒታል ለኛ በመሆንህ፣ ይህ ነው ወይ ብድሩ ላንተ ሽልማትህ? ጠጠር የሚሰጥህ ጤና ወርቅ ሰጥህ፣ ዝምታ ሲበዛ አፍ ከፋቹ በዛ። በትር ሲነሳ ሊረግፍ እንደ ጤዛ፣ ፈራጅ እንደሌለው እንደው በለው። ከእንግዲህ ሲብቃ ዝምታው ምንድን ነው? ፈራጅ እንደሌለው እንደው በለው። ከእንግዲህ ሲብቃ ዝምታህ ምንድን ነው? እግዚአብሔር አምላክ ለኛ ቢያድለን፣ እግዚአብሔር አምላክ ለኛ ቢያድለን፣ በስምንተኛው ሺህ በአለቀው ዘመን የራሱን ምርጥ ዕቃ መርጦ ቢልክልን፣ የሰው ልጅ ግን ከፋ አበላሸ ዕድሉን። በእግዚአብሔር ሰው ላይ ግፍና መከራውን ወጥመድ ዘረጉበት ቀጠሩበት ሞቱን። አያለመታደል ለብሰው መርገምን፣ አንዱን ምስኪን አባት አሰቃዩብን። በእግዚአብሔር ሰው ላይ ግፍና መከራውን ወጥመድ ዘረጉበት ቀጠሩበት ሞቱን። አያለመታደል ለብሰው መርገምን፣ አንዱን ምስኪን አባት አሰቃዩብን። አደራ አባታችን የራማው መልአክ ሆይ፣ አደራ አባታችን የራማው መልአክ ሆይ፣ የሥላሴን ባሪያ የአምላክን አገልጋይ ባለበት አደራ ቅዱስ ገብርኤል ሆይ አንተ ጠብቅልን ከሚያስመሳይ ሸንጋይ። አደራ አባታችን የራማው መልአክ ሆይ፣ የሥላሴን ባሪያ የአምላክን አገልጋይ ባለበት አደራ ቅዱስ ገብርኤል ሆይ አንተ ጠብቅልን ከሚያስመሳይ ሸንጋይ። ስራውን ይስራበት እየተዟዟረ አምላክ የመረጠው ከወርቅ የከበረ ነውና አባታችን ከእንቁ የከበረ ሕግን የጠበቀ ሕግ እያስከበረ ነውና ታታሪ የወንጌል አርበኛ ከአምላክ የተላከ የበጎች እረኛ። አደራ አባታችን ነውና ብቸኛ።
ከአምላክ የተላከ የበጎች እረኛ አደራ አባታችን ነውና ብቸኛ። አይ ስምንተኛው ሺህ የከፋው ዘመን የከፋው ዘመን ወንጌሉን እያነበቡ ተናግረው ቃሉን ማንበብ ብቻ ነው እንጂ አያዩም ፍሬውን። ቃል በተግባር ሰርቶ አፍርቶ እያዩት ክርስቶስ ያለውን ከፍሬያቸው ለዩት። ጨክነው ክደዋል ቃሉን አያምኑበት። ከነንደዚህ ትውልድ ጠማማ ወገን ልንለይ ይገባል ወስደው ሳይገሉን። እውነተኛውን በፍሬ እናውቃለን አብቦና አፍርቶ ለዓለም አብርቶልን አይተናል እያየን ነው የእግዚአብሔር ስራውን በበረሃው መናኝ በጀግናው አባታችን። አይተናል እያየን ነው የእግዚአብሔር ስራውን በበረሃው መናኝ በጀግናው አባታችን። ዓለም ብትከፋበት ፈተና ብታበዛ የኛ አባት ዮሐንስ አይፈሩም እንደዋዛ። ክንዳቸውን አበርትተው ከታሪክ ላይ ታሪክ ሰርተዋል ይሰራሉ አይምሮን የሚማርክ። ጠላት ዲያብሎስን ነው የሚያንበረክክ ጸጋ ሰጥቶታል እግዚአብሔር አምላክ። ጠላት ዲያብሎስን ነው የሚያንበረክክ ጸጋ ሰጥቶታል እግዚአብሔር አምላክ። መንገዱን አቅናለት ከፊት እየቀደምክ ጀግናው አባታችን ዳግም ይስራ ታሪክ። እድሜ ማቱሳላ ይስጠው ከዛም በላይ ነውና ታታሪ የአምላክ አገልጋይ። ንጹህ የአምላክ ሰው ቀድሞ የተመረጠ አባ ዮሐንስ ነው ከሁሉ የበለጠ። ትሁት ባህታዊ ባለቅን ልቦና ትንሽ ትልቅ ብሎ መች ይንቃልና። በእውነት የሥራ ሰው የማያውቅ ነገርን ዘወትር አመስጋኝ ቸሩ እግዚአብሔርን። ለዓይኖቹ እንቅልፍ የለም ለጎኑ ረፍት ለስጋ ያላለም ሌት ቀን በመቃተት። ይህንን ትጉ አባት የሰጠን በእውነት እግዚአብሔር ይመስገን በፍጥረት አንደበት። ለዓይኖቹ እንቅልፍ የለም ለጎኑ ረፍት ለስጋ ያላለም ሌት ቀን ሲቃትት። ይህንን ትጉ አባት የሰጠን በእውነት እግዚአብሔር ይመስገን በፍጥረት አንደበት። እስከ መቼ ጌታ እንባዬን ሳፈሰው እስከ መቼ ጌታ። ውድ አድማጮቻችን እንደምን ቆያችሁን? እነሆ ለዛሬ ዘንላችሁ የቀረበ